ሞት የማይቀረው ፍጻሜ፣ የሁሉም ሕይወት ያለው ነገር የመጨረሻ ምዕራፍ። ግን የአንድ እናት ታሪክስ? በሞት ያላበቃው ይልቁንም በሰማያት በድል የቀጠለው ብቸኛው ታሪክስ? ይህ ታሪክ የሚጀምረው በአንድ የቀብር ሥነ ሥርዓት ላይ ነው። ነገር ግን የሚደመደመው በባዶ መቃብርና በሰማይ በተከፈተ ደጅ ላይ ነው። ይህ አንድን ቅዱስ ሥጋ ለማቃጠል በተነሳው ምቀኝነትና እርሱን ለመጠበቅ በተገለጠው ሰማያዊ ኃይል መካከል ስለተደረገው ፍልሚያ የሚተርከው ዝግጅታችን ነው። ዛሬ ወደ አንዷ ታላቅ እናት፣ ወደ ቅድስተ ቅዱሳን፣ ወደ ቅድስት ድንግል ማርያም የሕይወቷ የመጨረሻ ሰዓታት አስገራሚና በምስጢር የተሞሉ ቀናት እንጓዛለን። ይህ ስለ ዕረፍቷ ብቻ አይደለም፣ ይልቁንም ከሞት በኋላ ስለተገለጠው ታላቅ ሰማያዊ ምስጢር፣ ስለ ትንሣኤዋና ሞት እንኳን ሊያቆመው ስላልቻለው የክብር ዕርገቷ የሚናገር ድንቅ ታሪክ ነው። ይህ የቅድስተ ቅዱሳን የድንግል ማርያም ሞት፣ ትንሣኤና ዕርገት እውነተኛ ታሪክ ነው። ታሪክ የታላላቅ ክስተቶች፣ የማይረሱ ቀናትና የዘመናትን ሂደት የቀየሩ ቅጽበቶች ስብስብ ነው። ነገር ግን ከእነዚህ ሁሉ ክስተቶች በላይ የአንድን ግለሰብ ሕይወት መነሻና መድረሻ የሚወስኑ በምድርም ሆነ በሰማይ የሚጻፉ ልዩ ምዕራፎች አሉ። ዛሬ የምንተርከው ታሪክ ከእነዚህ ልዩ ምዕራፎች አንዱና ዋነኛው ነው። የሰው ልጅ ታሪክን ብቻ ሳይሆን የሰማያትን ምስጢር ጭምር የዳሰሰ ስለ አንዲት እናት የመጨረሻ የምድር ቀናት የሚናገር ታላቅ ታሪክ። ሁሉም ነገር የተጀመረው ከ64 ዓመታት በፊት በገሊላ በምትገኝ አንዲት ትንሽ ከተማ በናዝሬት ነበር። በዛች ከተማ ለአንዲት ትሁት፣ ጸጥተኛና በጸጋ የተሞላች ወጣት የተነገራት አንድ የብስራት ቃል የዘላለምን ዕቅድ በሰው ልጅ ታሪክ ውስጥ አተመው። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው የመልአኩ የቅዱስ ገብርኤል ሰላምታ የዓለምን የኃጢአት ጩኸት ለዘላለም ሊያጠፋ የሚችል መለኮታዊ ዜማ ነበር። ልጇን፣ ወዳጇን፣ ፈጣሪዋንና አምላኳን ኢየሱስ ክርስቶስን በማኅፀኗ ከጸነሰችበት ከዚያች ቅጽበት ጀምሮ የሕይወቷ ጉዞ ከማንም ሰው ከየትኛይቱም እናት የተለየ ሆነ። እርሷ የመለኮት ማደሪያ ሆናለችና። የሕይወት ጉዞዋ በሦስት ታላላቅ ምዕራፎች የተከፈለ ነበር። የመጀመሪያዎቹ 3 የልጅነት ዓመታት በኢያቄምና በሐና ቤት እንደ ኮከብ ስታበራ ሳለፈች። ከዚያም ለ12 ዓመታት ያህል በቤተ መቅደስ ቅጥር ግቢ ውስጥ ከመላእክት ጋር እየተነጋገረች ከሰማያዊ ማዕድ እየተመገበች ራሷን ንጹሕ አድርጋ ኖራለች። ቀጥሎ የመጣው ምዕራፍ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እናትና ልጅ፣ ፍጡርና ፈጣሪ አብረው ያሳለፉት 33 ዓመት ከ3 ወር ነበር። እርሱ ሲያድግ አየችው፣ ሲራብ አበላችው፣ ሲደክም አሳረፈችው። የመጀመሪያውን ተአምር በቃና ዘገሊላ እንዲያደርግ ማለደችው። በምድረ በዳ ሲያስተምር ሰማች። ድውያንን ሲፈውስ፣ ሙታንን ሲያስነሳ በዓይኗ ተመለከተች። ነገር ግን የደስታውን ያህል የሐዘኑንም ጽዋ ከእርሱ ጋር ተጎንጭታለች። በጌቴሴማኒ የልቧ ጭንቀት፣ በቀራንዮ የመስቀል ስር የነፍሷ ሰቆቃ የትኛውም እናት ልትሸከመው ከምትችለው በላይ ነበር። ከትንሣኤውና ከዕርገቱ በኋላ የመጨረሻው ምዕራፍ ተጀመረ። ልጇ በመስቀል ላይ ሳለ ለሚወደው ደቀ መዝሙሩ ለዮሐንስ እናትህን ነኋት ብሎ በአደራ ሰጥቷት ነበር። ለ14 ዓመታት ከ9 ወራት በሐዋርያው ዮሐንስ እንክብካቤ ስር ለአዲሷ ቤተ ክርስቲያን እናት፣ ለሐዋርያት መጽናኛና የጸሎት አጋር ሆና ቆየች። በድምሩ 64 ዓመታት በንጽሕና በቅድስናና በትሕትና በእምነት የተሞሉ 64 ዓመታት። ጊዜው ደረሰ። በ49 ዓመተ ምህረት የጥር ወር በገባ በ21ኛው ቀን የዚህ ዓለም ድካም የሚያበቃበት የምድራዊ ጉዞዋ የሚፈጸምበት ሰዓት ቀረበ። ሞት፣ የሰው ልጆች ሁሉ የመጨረሻው የማይቀረው ፍርድ። ነገር ግን ለእርሷ ሞት የተለየ ትርጉም ነበረው። እርሱ የፍርሃትና የጨለማ ሳይሆን የሰላምና የክብር ሽግግር ነበር። በሕመምና በስቃይ አልጋ ላይ አልዋለችም። ይልቁንም የገነት እጽዋት መዓዛ ክፍሉን ሲሞላው፣ የመላእክት ዝማሬ ጆሮዋ እያዳመጠ በሰላም አንቀላፋች። ነፍሷ እንደ ንጹሕ ርግብ ከንጹሕ ሥጋዋ በክብር ተለየች። የሰማይ አባት ልጁን የወለደችለትን እናት በክብር ተቀበላት። ቅዱስ ያሬድ እንዳለው ሞት ለማንኛውም ሰው የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል። ቅዱሳን ሐዋርያት ከያሉበት አገልግሎት በመንፈስ ቅዱስ ተነድተው በዳመና ተጭነው ኢየሩሳሌም ደረሱ። መንፈሳዊ እናታቸው መጽናኛቸውና የጌታቸው አደራ አርፋለች። ልባቸው በሐዘን ተሰበረ፣ ዓይኖቻቸው በእንባ ረጠቡ። ነገር ግን ሐዘናቸው በተስፋ የተሞላ ነበር። ይህችን ዓለም ያዳነውን አምላክ ለ9 ወር ከ5 ቀን በማኅፀኗ የተሸከመች ንጹሕ የእናትነት ወተቷን የመገበች እናታቸውን በታላቅ ክብርና ምስጋና በዝማሬና በውዳሴ ለመቅበር
ሐዋርያት ተሰበሰቡ። ንጹሕ ሥጋዋን በጥንቃቄ በበፍታ ገነዙት። በአልጋው ላይ አኑረው ወደ ጌቴሴማኒ ልጇ ብዙ ጊዜ ይጸልይበት ወደ ነበረው ስፍራ ሊወስዷት ጉዞ ጀመሩ። የሐዋርያቱ የዝማሬ ድምፅ የኢየሩሳሌምን ጎዳናዎች ሞላው። ሁሉም ነገር በሰላምና በጸጥታ የሚጠናቀቅ ይመስል ነበር። ነገር ግን ያሰቡት ሁሉ በሰላም አልተጠናቀቀም። በኢየሩሳሌም ጠባብ ጎዳናዎች ጨለማ ውስጥ ሌላ አይነት ሹክሹክታ ይነዛ ነበር። የምቀኝነትና የክፋት ሹክሹክታ። በአይሁድ አለቆችና ጸሐፎች ልብ ውስጥ የድሮ ፍርሃት እንደገና ገርሽቷል። አስታወስክ? አንዱ ለሌላው በሹክሹክታ ጠየቀ። ያ ናዝራዊ ከ3 ቀናት በኋላ እነሳለሁ ብሎ ነበር። ደቀ መዛሙርቱ አስከሬኑን ሰርቀው ተነሳ ብለው እኮ አስተማሩ። ዓለምንም ይኸው እስከ ዛሬ እያወኩ ነው። ሌላኛው ቀጠለ። አሁን ደግሞ የእናቱ ተራ ነው። እርሷንም በክብር ቀብረው ከጥቂት ቀናት በኋላ እናቱም እንደ ልጇ ተነሳች፣ አረገች እያሉ አዲስ ትምህርት ሊጀምሩ አይደለምን? ይህንን ዝም ብለን መመልከት እንችላለን? በልባቸው ውስጥ አንድ አስደንጋጭና ክፉ ዕቅድ ተጠነሰሰ። ዕቅዱ ቀላልና ጨካኝ ነው። የኢየሩሳሌም ጎዳናዎች በጩኸትና በሁከት ተሞልተዋል። በአንድ በኩል በሐዘን የተሰበረ ልባቸውን ይዘው የእናታቸውን ቅዱስ ሥጋ ለመሸኘት የሚጓዙ ሐዋርያት፣ በሌላ በኩል በጥላቻና በምቀኝነት ልባቸው የታወረ ታሪክን ለመቀየር የተነሳ የተቆጣ ሕዝብ። የአልጋው እጀታ በሐዋርያት ትከሻ ላይ ሳለ የክፋት እጆች ለመቅረብ ይዘረጉ ጀመር። ሐዋርያት የጌታቸውን አደራ ላለማስደፈር የእናታቸውን አካል ከበቡ። ጴጥሮስ በለሆሳስ ይጸልያል። እንድርያስ ጥርሱን ያፋጫል። ሁሉም ለመሞት እንጂ እናታቸውን አሳልፎ ለመስጠት አልተዘጋጁም። በዚያ ቅጽበት ታውፋንያ የተባለ አንድ ደፋር አይሁዳዊ በንቀትና በድፍረት ተሞልቶ ሕዝቡን ሰንጥቆ ወጣ። እስከ መቼ ነው በእነዚህ ሰዎች የምንታለለው? እያለ ይጮህ ነበር። ልጁን እንዳደረግነው እናቱንም እናደርጋታለን። ዛሬ ይህንን አስክሬን በእሳት አቃጥለን የትምህርታቸውን ፍጻሜ እናሳያቸዋለን። በዚህ ቃሉ የሁከቱ ማዕበል የበለጠ ተነሳሳ። ታውፋንያ በሙሉ ኃይሉ ወደ አልጋው ተጠግቶ ቅዱሱ ሥጋ ያረፈበትን የአልጋውን እጀታ በክፉ እጆቹ ሊይዝ ሰነዘረ። ያ ቅጽበት ጊዜ የቆመበት፣ ምድር እስትንፋሷን የዋጠችበት ቅጽበት ነበር። ድንገት ከሰማይ ዓይንን የሚያሳውር ከፀሐይ ብርሃን 7 እጥፍ የሚያበራ መለኮታዊ ብርሃን ቦታውን አጥለቀለቀው። የሰማይ መስኮቶች የተከፈቱ ይመስል ነበር። የሕዝቡ የጩኸት ድምፅ ጸጥ አለ። የሁከቱ እንቅስቃሴ ተገታ። የተቆጣው ሕዝብም ሆነ ሐዋርያት ሁሉም በፍርሃትና በድንጋጤ ተውጠው ወደ ሰማይ ቀና አሉ። በዚያ ብርሃን መካከል የእግዚአብሔር መልአክ እንደ መብረቅ የሚያስፈራ የእሳት ሰይፍ ይዞ ከሰማይ ወረደ። የታውፋንያ እጆች የአልጋውን እጀታ ከመንካታቸው በፊት ያ የእሳት ሰይፍ በዓይን ጥቅሻ ተመዘዘ። ልክ እጀታውን ሲነካ ደግሞ እርምጃው ተወሰደ። ሁለቱም እጆቹ ከትከሻው ተቆርጠው በአልጋው ላይ ተንጠልጥለው ቀሩ። የታውፋንያ የድፍረት ጩኸት ወደማይቋረጥ የስቃይ ዋይታ ተቀየረ። ነገር ግን የመላእክቱ ጣልቃ ገብነት በዚህ ብቻ አላቆመም። በዚያው ቅጽበት የዓለም ብርሃን እናት ቅዱስ ሥጋ በሐዋርያት ትከሻ ላይ የነበረው አልጋ በማይታይ ኃይል ከምድር ተነጠቀ። ሐዋርያት ሊይዙት ቢሞክሩም አልቻሉም። በአየር ላይ ቀስ ብሎ ከፍ ከፍ ማለት ጀመረ። ብቻውን ግን አይደለም። ከሐዋርያት መካከል አንዱ ጌታ በመስቀል ላይ ሳለ እነኋት እናትህ ብሎ አደራ የሰጠው ወዳጁና ምስጢረኛው ሐዋርያው ቅዱስ ዮሐንስ ከሥጋው ጋር አብሮ ተነጠቀ። ምድራዊ እግሮቹ ከመሬት ተላቀው ከእናቱ ቅዱስ ሥጋ ጋር ወደ ሰማይ መጓዝ ጀመረ። ለሚሆነው ሁሉ ብቸኛ ምድራዊ ምስክር በሰማይና በምድር መካከል ድልድይ እንዲሆን ተመርጦ ነበር። ሌሎቹ ሐዋርያት ከታች ቆመው በድንጋጤ በሐዘንና በአድናቆት በተቀላቀለ ስሜት ይህንን ተአምር ተመለከቱ። ወንድማቸው ዮሐንስ ከእናታቸው ጋር ከዓይናቸው ሲሰወር ልባቸው ለሁለት ተከፈለ። እፎይታና ግራ መጋባት፣ ደስታና ጥያቄ። የእናታቸው አካል ከክፉዎች እጅ ድኗል። ነገር ግን ወዴት ሄደ? ዮሐንስስ የት ገባ? በኢየሩሳሌም ጎዳናዎች ላይ የነገሰው ሁከት በሰማያዊው ብርሃንና በመልአኩ ሰይፍ ተበትኗል። የተቆጣው ሕዝብ በፍርሃት ተውጦ ሲበተን፣ ሐዋርያትም በድንጋጤና በአድናቆት የእመቤታቸውን ሥጋ እርገት ሲመለከቱ፣ በመሬት ላይ ግን አንድ ሰው በፈጸመው ድርጊት በደረሰበት ፍርድ መካከል ተጣብቆ በማይቋረጥ የስቃይ ዋይታ ይንፈራገጥ ነበር። ታውፋንያ ትዕቢቱ ተንኮታክቶ፣ ድፍረቱ በሕመም ተውጦ፣ የጭካኔ ዓይኖቹም በፍርሃት ተከድነው ነበር። የተቆረጡት እጆቹ የክፋት ሐሳቡ አስከፊ ውጤት ሆኖታል።
አሁንም ሊያዋርደው በሞከረው አልጋ ላይ ተንጠልጥለው ይታዩ ነበር። ሕመሙ ከሥጋው በላይ በነፍሱ ውስጥ ሰርጎ ገባ። በዚያች ቅጽበት ቀና ሲል ያየው ግን ሕመሙን ሁሉ የሚያስረሳ ታላቅ ክብርን ነበር። የእመቤታችን ንጹሕ ሥጋ በመላእክት ታጅቦ በብርሃን ተከቦ ወደ ሰማይ ሲነጠቅ ተመለከተ። በዚያች ቅጽበት የልቡ ክፋትና የሐሳቡ ስህተት እንደ መብረቅ ተገለጠለት። እርሱ ሊነካ የሞከረው ተራ የሰው አስከሬን ሳይሆን የሰማይና የምድር ፈጣሪ ያደረበትን ማኅደረ መለኮትን እንደሆነ ተረዳ። ትዕቢቱ ወደ ንስሐ፣ ጩኸቱም ወደ ልመና ተቀየረ። ከነፍሱ ጥልቅ በሆነ የጸጸት ድምፅ ዓይኖቹን ከሰማይ ሳይነቅል እንዲህ ሲል መጮህ ጀመረ። ኦ የአምላኬ እናት ቅድስት ድንግል ማርያም ሆይ፣ እኔ ባሪያሽ በድፍረትና በምቀኝነት ተነሳስቼ በንጹሕ አካልሽ ላይ ክፉ አሰብኩ። የክፋቴንም ዋጋ እነሆ ተቀበልኩ። አንቺ ግን የምሕረት እናት ነሽና በደሌን ይቅር በይ፣ በልጅሽ ፊት አማልጅኝ፣ ማሪኝ እያለ ጮኸ። ቃላቱ ከአፉ ሳይወጡ ምሕረት ከሰማይ ፈጥና ወረደች። በአልጋው ላይ ተንጠልጥለው የነበሩት እጆቹ በማይታይ ኃይል ተስበው ወደ ቦታቸው ተመለሱ። ያለምንም ጠባሳ፣ ያለምንም ምልክት ፍጹም ደህና ሆነው ተገኙ። የስቃዩ እሳት በቅጽበት ጠፋ። በምትኩ ቀዝቃዛ ይቅርታ ሰላም በሰውነቱ ውስጥ ፈሰሰ። ታውፋንያ ከጥቂት ደቂቃዎች በፊት ጠላት የነበረው አሁን የመጀመሪያው ተአምር ሕያው ምስክር ሆኖ ከመሬት ላይ ተነሳ። የእርሱ ታሪክ የቅድስናን ክብር ለመዳፈር የተሞከረበት ብቻ ሳይሆን የንስሐ ኃይልና የእመቤታችን ምሕረት ወሰን እንደሌለው የሚያሳይ ዘላለማዊ ምሳሌ ሆነ። ከጥቂት ጊዜ በኋላ ዮሐንስ ወደ ምድር ተመለሰ። ብቻውን። ሐዋርያት ሲያዩት ፊቱ ላይ ሰማያዊ ብርሃን ይነበብ ነበር። ዓይኖቹ ገና ከጥቂት ጊዜ በፊት ያዩትን የሰማይ ክብር እንደሚያስታውሱ ይመሰክራሉ። ወንድሞቹ በጉጉት ከበውት የት ነበርክ? ወዴትስ ሄድክ? እናታችንስ ወዴት ናት? እያሉ ጠየቁት። ዮሐንስ በረጅሙ ተንፍሶ ድምፁን ዝቅ አድርጎ መናገር ጀመረ። ቃላቶቹ የዚህ ዓለም አይመስሉም። ወንድሞቼ፣ መላእክት እኔንና እናታችንን ነጥቀው ወደ ሰማያዊ ስፍራ ወሰዱን። ዓይን አይቶት ጆሮ ሰምቶት የማያውቀውን በሰው ልብ ታስቦ የማያውቀውን ገነትን አየሁ። ሐዋርያት ትንፋሻቸውን ውጠው ያዳምጣሉ። ከዚያም ሲል ዮሐንስ ቀጠለ፣ ከዚያም በገነት መካከል በምትገኘው የሕይወት ፍሬ በሚገኝባት በዕፀ ሕይወት ስር መላእክት የእመቤታችንን ንጹሕ ሥጋ በታላቅ ክብርና ዝማሬ አስቀመጡት። የእናታችን ሥጋ አልተቃጠለም፣ አልጠፋም። ይልቁንም ከማንኛውም ምድራዊ ንጉሥ ክብር በላይ በሰማያዊ ስፍራ በክብር ተቀምጧል። ይህንን አይቻለሁ አላቸው። የዮሐንስ ምስክርነት በሐዋርያት ልብ ውስጥ እንደ ቀዝቃዛ ውሃ ነበር። እናታቸው በክብር ቦታ እንዳለች መስማታቸው ከቃላት በላይ የሆነ እፎይታ ሰጥቷቸዋል። ክፎች ሊያደርጉት ያሰቡት ሳይሳካ በመቅረቱ እግዚአብሔርን አመሰገኑ። ነገር ግን ከእፎይታው ጎን ለጎን በልባቸው ውስጥ አንድ ሌላ ሐሳብ መቀጣጠል ጀመረ። መንፈሳዊ ቅናት፣ ታላቅ ምኞት፣ ቅዱስ ጉጉት። ጴጥሮስ በሐሳብ ተውጦ ጸጥታውን ሰበረ። ዮሐንስ ወንድማችን፣ አንተ ይህንን ታላቅ ክብር ለማየት ታደልክ፣ እግዚአብሔር ይመስገን። ነገር ግን እኛ ከጌታ ጋር የበላን የጠጣን ያስተማርን፣ እኛስ የእናቱን ሥጋ በገዛ እጃችን የመቅበር በረከት እንዴት ይቀርብናል? ዮሐንስ ያየውን ይህንን ድንቅ ምስጢር እኛስ እንዴት ሳናይ እንቀራለን? የጴጥሮስ ጥያቄ የሁሉም ሐዋርያት የልብ ጥያቄ ነበር። እናታቸውን በክብር መሸኘት፣ ለመጨረሻ ጊዜ ማክበር ይፈልጋሉ። ይህንን በረከት ማጣት ተልኳቸው ያልተፈጸመ ያህል እንዲሰማቸው አደረገ። አንድ ጽኑ ውሳኔ ላይ ደረሱ። እግዚአብሔር የሰወረውን ይህንን ምስጢር በጸሎት ኃይል ካልሆነ በስተቀር ሊገለጥ እንደማይችል ተረዱ። የሰው ጥበብም ሆነ ጉልበት ምንም ሊፈይድ አይችልም። ስለዚህ የሰማይን ደጅ ለማንኳኳት የእግዚአብሔርን ምሕረት ለመለመን በአንድ ልብ ተማከሩ። በዓመቱ የነሐሴ ወር ሲገባ በወሩ የመጀመሪያ ቀን ሰኞ ዕለት ሐዋርያት ከዓለም ተለይተው ሱባኤ ጀመሩ። ለ2 ሳምንታት ለ14 ቀናት በጾምና በጸሎት በቀንም በሌሊትም እግዚአብሔር የእመቤታችንን ሥጋ እንዲሰጣቸው በገዛ እጃቸው ቀብረው በረከቱን እንዲያገኙ ይለምኑት ጀመር። ቀናት አለፉ፣ ሌሊቶች ነጉ። ጸሎታቸው እንደ ዕጣን ጢስ ወደ ሰማይ አረገ። ልባቸው በተስፋና በጉጉት ይመታ ነበር። የ14ቱ ቀናት ጾም ምን ይዞ ይመጣል? የጸሎታቸውስ መልስ ምን ይሆናል? 14ኛው ቀን ሲደርስ የሱባኤያቸው የመጨረሻ ቀን ሲሆን የሰማይ ደጆች ይከፈቱ ይሆን ወይንስ በሐዘን ተስፋ ቆርጠው ይመለሳሉ? የታሪኩ ቀጣይ ምዕራፍ በእምነትና በተስፋ የሚጠበቅ መልስ ላይ ተንጠልጥሎ ነበር። 14ኛው ቀን
የእምነትና የጽናት የመጨረሻው ፈተና። የሐዋርያት ልብ በጉጉት ይመታል። ለ2 ሳምንታት ከዓለም ተለይተው በጾምና በጸሎት ያንኳኩት የሰማይ ደጅ ዛሬ ይከፈት ይሆን? በጸሎት ላይ ተደፍተው ዓይኖቻቸው ከሰማይ ልባቸውም ከጌታቸው ምላሽ ላይ ተተክሏል። ድንገት በጸሎት ላይ እንዳሉ ክፍሉ ከዚህ በፊት ተሰምቶ በማይታወቅ ሰላምና መዓዛ ተሞላ። የብርሃን ነጸብራቅ በግድግዳዎቹ ላይ ሲተም ተመለከቱ። ይህ መለኮታዊ መገኘት እንደሆነ አወቁ። ልባቸው በፍርሃትና በአክብሮት ተደመመ። ቀና ሲሉ የተስፋቸው ሁሉ ፍጻሜ የሆነውን አዩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በክብርና በግርማ በመካከላቸው ቆሞ ነበር። ነገር ግን ብቻውን አልነበረም። የእናቱን ቅዱስ ሥጋ በገነት እንዳስቀመጠው በመላእክት ታጅቦ አምጥቶ ሰጣቸው። ሐዋርያት በደስታና በእንባ ተቀላቅለው መሬት ላይ ተደፉ። ጸሎታቸው ተሰምቷል፣ ልመናቸው ተመልሷል፣ የልባቸው መሻት ተፈጽሟል። በታላቅ ደስታና ክብር በእንባና በዝማሬ ታጅበው እንደገና የእመቤታቸውን ንጹሕ ሥጋ ተቀበሉ። በዚህ ጊዜ ማንም የሚያውካቸው፣ ማንም የሚጻረራቸው አልነበረም። የኢየሩሳሌም ጎዳናዎች በሰላም ተሞልተዋል። ወደ ጌቴሴማኒ አመሩ። በዚያም ልጇ ብዙ ጊዜ በጸሎት ይተጋበት በነበረው ስፍራ በክብርና በሥርዓት ቀበሯት። በመጨረሻም እናታቸውን በገዛ እጃቸው ማሳረፍ በመቻላቸው ልባቸው በሰላም ተሞላ። ታላቅ ድንጋይ ከድነው መቃብሩን አተሙት። ሁሉም ነገር የተጠናቀቀ፣ ታሪኩም የተፈጸመ ይመስል ነበር። ነገር ግን የአምላክ ዕቅዱ ከሰው ሐሳብ እጅግ የላቀ ነው። ታሪኩ ገና አላበቃም ነበር። ይህ የቀብሯ ሥነ ሥርዓት ለሚመጣው ታላቅ ክብር መቅድም እንጂ ፍጻሜ አልነበረም። ልጇ በይሁዳ ወታደሮች ታትሞ የነበረው መቃብር ሊይዘው እንዳልቻለ ሁሉ እርሷንም ምድርና መቃብር ለዘላለም ሊይዟት አልቻሉም። ሞት በልጇ ላይ ሥልጣን እንዳልነበረው ሁሉ በእናቱም ላይ ኃይል አልነበረውም። ከተቀበረች በሦስተኛው ቀን ነሐሴ 16 ቀን ጌቴሴማኒን ያበራ ታላቅ ብርሃን ፈሰሰ። ልጇ በመለኮታዊ ኃይሉ እናቱን ከሞት አስነሳት። ሥጋዋ ከነፍሷ ጋር እንደገና ተዋሃደ። በዚያች ቅጽበት እመቤታችን ቅድስት ድንግል ማርያም ከሞት ተነስታ በልጇ ክብር አሸብርቃ በመላእክት ዝማሬ ታጅባ ወደ ሰማይ አረገች። ይህ ታላቅ ሰማያዊ ክስተት በምድር ላይ ሲፈጸም ከሐዋርያት መካከል አንዱ በኢየሩሳሌም አልነበረም። ምስክርነቱን ሁሌም በተለየ መንገድ የሚሰጥ ጥርጣሬው ወደ ጥልቅ እምነት የሚቀየረው ሐዋርያ ቅዱስ ቶማስ። ጌታችን ከሞት በተነሳ ጊዜ የወንድሞቹን ምስክርነት ሳይቀበል የችንካሩን ምልክት ካላየው፣ ጣቴንም በችንካሩ ቦታ ካላገባሁ፣ እጄንም በጎኑ ካልከተትኩ አላምንም በማለት የተጠራጠረው ያ ሐዋርያ አሁን ደግሞ ከሀገረ ስብከቱ ከህንድ በጌታ መንፈስ ተነጥቆ በደመና ላይ ሆኖ ወደ ኢየሩሳሌም እየተጓዘ ነው። ምናልባትም የወንድሞቹን ዜና ለመስማት፣ ስለ እናቱ ሁኔታ ለመረዳት እየጓጓ ይሆናል። በደመና ሰረገላው ላይ ሆኖ ሲጓዝ በምድርና በሰማይ መካከል አንድ አስደናቂና ከዚህ በፊት አይቶት የማያውቀውን ነገር ተመለከተ። የብርሃን ሰልፍ። የመላእክት ሰራዊት በዝማሬና በውዳሴ እየመሩ በክብር ዙፋን ላይ የተቀመጠች አንዲት እናት ወደ ሰማይ ስትወሰድ ተመለከተ። ቀረብ ብሎ ሲያይ ልቡ በድንጋጤና በደስታ ተመታ። ያያት የገዛ እናቱን የጌታውን እናት ቅድስት ድንግል ማርያምን ነበር። ከሞትና ከመቃብር ተነስታ በልጇ ክብር አጊጣ ወደ ሰማያዊው መንግሥት እያረገች ነው። በዚያች ቅጽበት የድሮ ሐዘኑ ትዝ አለው። ጌታችን ኢየሱስ ክርስቶስ ከሞት ተነስቶ ለደቀ መዛሙርቱ በተገለጠ ጊዜ እርሱ በዚያ አልነበረም። ያንን ታላቅ ደስታና ምስክርነት ከወንድሞቹ ጋር አልተካፈለም። አሁን ደግሞ ሌላ ታላቅ ክስተት በሌለበት እየተፈጸመ መሆኑን ሲረዳ ልቡ በሐዘን ቆሰለ። እመቤቴ ሆይ አለ ቶማስ፣ መጀመሪያ የልጅሽን ትንሣኤ ሳላይ ቀርቼ አዝኜ ነበር። አሁን ደግሞ የአንቺን ትንሣኤና ዕርገት ሳላይ ልቀር ነው? እኔ ምንኛ ዕድለ ቢስ ነኝ። እመቤታችን በክብር ዙፋኗ ላይ ሆና የልቡን ሐሳብ አወቀች። በፍቅርና በርኅራኄ ዓይኖች ተመለከተችው። ድምጿ እንደ ሰማያዊ ዜማ ጆሮዎቹ ላይ አቃጨለ። አይዞህ ልጄ ቶማስ፣ አትዘን። ካንተ በቀር ይህንን ትንሣኤንና ዕርገቴን ባይኑ ያየ የለም። አንተ ለወንድሞች ምስክር ትሆን ዘንድ ተመርጠሃል። ዝም ብለው እንዳይክዱህ ለሚያምኑትም ማስረጃ እንዲሆንህ ይኸውልህ መታሰቢያ አለችው። ይህንንም ብላ ተገንዛበት የነበረውን ንጹሕ በፍታ ሰበኗን ሰጠችው። ቶማስም በታላቅ ክብርና ደስታ ተቀብሎ ደረቱ ላይ አስቀመጠው።
ከዚያም ከዓይኑ እስክትሰወር ድረስ በክብር ሸኛት። ቶማስ ኢየሩሳሌም ሲደርስ ሐዋርያትን በሐዘንና በደስታ መካከል አገኛቸው። የእመቤታችንን ቀብር በክብር መፈጸማቸውን ሲነግሩት እርሱም የእመቤታችን ነገር ግን እንዴት ሆነ ብሎ ጠየቃቸው። እነርሱም በደስታና በእፎይታ ወንድማችን ቶማስ ሆይ ታላቅ ነገር ተፈጽሟል፣ ጾመን ለምነን ጌታ የእናታችንን ሥጋ ሰጠን፣ በጌቴሴማኒም በታላቅ ክብር ቀበርናት አሉት። ቶማስ ግን በልቡ የያዘውን ታላቅ ምስጢር ደብቆ በተለመደው የጥርጣሬ ቃናው መለሰ። ፊቱን ኮስተር አድርጎ እንዴት ሆኖ? ሞት በጥር ወር መቃብሯ ደግሞ በነሐሴ? ይህ እርስ በርሱ የሚጋጭ ነገር ነው። እኔ እንዲህ ያለውን ነገር አላምንም። ሐዋርያው ጴጥሮስ የቶማስን የድሮ ማንነት አስታውሶ ትዕግስቱ አለቀ። አንተ ቶማስ ሁል ጊዜ እንደተጠራጠርክ ትኖራለህ። የጌታንም ትንሣኤ እንዲህ ተጠራጥረህ ልቡን አሳዝንኸው ነበር። አሁንም አታምንም? ና መቃብሯን በዓይንህ አይተህ እመን ብሎ ክንዱን ይዞት እየጎተተው ወደ መቃብሩ አመራ። ሁሉም ሐዋርያት ተከትለውት ሄዱ። የቶማስን ጥርጣሬ ለማስወገድ የመቃብሩን እውነታ ሊያሳዩት ጓጉተዋል። ጌቴሴማኒ ደርሰው በመቃብሩ ፊት ለፊት ቆሙ። ታላቁን ድንጋይ በብዙ ድካም ገለበጡት። ጴጥሮስም ወደ ቶማስ ዞሮ እንግዲህ እይና እመን አለው። ሁሉም አንገታቸውን አስግገው ወደ መቃብሩ ውስጥ ሲመለከቱ ግን ያዩት ነገር ደማቸው በውስጣቸው እንዲቀዘቅዝ አደረገ። ሰውነታቸው በድንጋጤ ተንቀጠቀጠ። መቃብሩ ባዶ ነበር። የተገነዘችበት በፍታ እንኳን አልነበረም። በድንጋጤና በግርምት ተዋጡ። ምን ተፈጠረ? ምንድነው? ሥጋው ወዴት ሄደ? ሌቦች ሰርቀውት ይሆን እያሉ እርስ በርሳቸው ተጠያየቁ። በዚያን ጊዜ ቶማስ በፈገግታ ታጅቦ በእርጋታ ተናገረ። ወንድሞቼ ሆይ አትደንግጡ። እመቤታችን ተነስታለች፣ አርጋለች። እኔም በዓይኔ አይቻታለሁ። አታምኑኝ እንደሆነ ይኸው ለምልክት የሰጠችኝ ሰበኗ ብሎ ያንን ሰማያዊ ስጦታ አውጥቶ ሰጣቸው። ሐዋርያት ሰበኑን ሲያዩ በዚያ እንደገነዟት አስታውሰው ሁሉም በእውነት አመኑ። የቶማስ ጥርጣሬ ለታላቅ እውነት መገለጥ ምክንያት ሆነ። በደስታም ተሞሉ። የጌቴሴማኒ ባዶ መቃብር፣ የቶማስ ምስክርነት፣ በእጁ የያዘው ሰማያዊ ሰበን፣ እነዚህ ሁሉ የሐዋርያትን ልብ በታላቅ እምነትና ደስታ ሞሉት። ጥርጣሬ ተወግዷል። እውነትም እንደ ንጋት ፀሐይ ወጥቷል። እናታቸው እመቤታቸው በሞት ላይ ድልን ተቀዳጅታለች። በልጇ ክብር ወደ ሰማይ አርጋለች። ታሪኩ በዚህ የተፈጸመ ይመስል ነበር። ነገር ግን እምነት ብቻ በቂ ነበርን? ለነዚያ ጌታቸውን በዓይናቸው ላዩት፣ ድምፁን በጆሮአቸው ለሰሙት፣ ከእርሱ ጋር ማዕድ ለቆረሱት ሐዋርያት መስማትና ማመን ብቻ የልባቸውን ጥልቅ ምኞት ሊያረካው አልቻለም። ሰበኑን በእጃቸው ዳበሱት፣ እርስ በርሳቸውም ተያዩ። በዓይኖቻቸው ውስጥ ግን አንድ ያልተመለሰ ጥያቄ ይነበብ ነበር። በልባቸው ውስጥ እንደ እሳት የሚነድ አንድ ቅዱስ ቅንዓት ተቀጣጠለ። ጴጥሮስ የሐዋርያቱ ሁሉ አለቃ የሁሉም የልብ ሐሳብ የሆነውን ቃል ተናገረ። ወንድሞቼ ቶማስ በዓይኑ ያየውን እኛ በጆሮአችን ብቻ ሰምተን እንዴት እንችላለን? እርሱ ያየውን የክብር እርገት እኛ ሳናይ እንዴት እንቀራለን? የሰማይ ደጆች ለወንድማችን ተከፍተው ሲያሳዩት እኛ ከውጭ ቆመን በመስማት ብቻ ረክተን እንኖራለን? አይሆንም። እናታችን በክብር ዙፋኗ ላይ እስክናያት ድረስ ልባችን እረፍት አያገኝም አላቸው። ይህ ቃል በሁሉም ሐዋርያት ልብ ውስጥ እንደ ነጎድጓድ አስተጋባ። አዎ እነርሱም ማየት ይፈልጋሉ። የክብሯ ተካፋዮች መሆን፣ የእርገቷ ምስክሮች መሆንን ይሻሉ። ቀናት አለፉ፣ ሳምንታት ተቆጠሩ፣ ወራት ነጎዱ። ነገር ግን በልባቸው ውስጥ የተቀጣጠለው የጉጉቱ እሳት ከቶ አልበረደም። ይልቁንም ጊዜ በሄደ ቁጥር እየተጋጋለ ምኞታቸውም እየጠነከረ መጣ። በቀጣዩ ዓመት ልክ እንደ ቀድሞው ጊዜ የነሐሴ ወር ሲገባ ሐዋርያት እንደገና በአንድ ልብ ተሰበሰቡ። ውሳኔያቸው ጽኑ ነበር፣ የሰማይን ደጅ እንደገና ለማንኳኳት። በዚህ ጊዜ ግን ለሌላ ጥያቄ መልስ ለማግኘት ዮሐንስ ያየውን የገነት ምስጢር ሳይሆን ቶማስ ያየውን የእርገት ክብር ለመመልከት ነበር። ከነሐሴ 1 ቀን ጀምሮ ለሁለተኛ ጊዜ ወደ ሱባኤ ገቡ። ይህ ጾም ግን ከመጀመሪያው የተለየ ነው። የመጀመሪያው ጾም የት ናት ለሚለው ጥያቄ መልስ ፍለጋ ነበር። አሁን ግን እንዴት አረገች የሚል የክብር ጥያቄ ነበር። የመጀመሪያው በሐዘን እንባ የታጀበ ነበር። የአሁኑ ግን በተስፋና በጉጉት የተሞላ ነው። ቀናት እንደ ጧፍ ቀለጡ፣ ሌሊቶች በጸሎት ነጉ። 15 ቀናት ተቆጠሩ። በ16ኛው ቀን
የሱባኤያቸው ፍጻሜ፣ የተስፋቸው ማማ በጸሎት ላይ እንዳሉ ያቺን ቀን የሚገልጻት ቃል በምድር ቋንቋዎች ውስጥ አይገኝም። ምድር ከሰማይ ጋር የተዋሃደችበት ጊዜና ቁጥር ትርጉማቸውን ያጡበት ቅጽበት ነበር። የገነት መዓዛ በዙሪያቸው አወደ። የማይሰሙት የነበረው የመላእክት ዝማሬ በጆሮአቸው ውስጥ ተንቆረቆረ። በድንገት ጌታችን ኢየሱስ ክርስቶስ እንደ ቀድሞ ብቻውን ሳይሆን በፍጹም ክብሩና ግርማው በመካከላቸው ተገለጠ። በቀኙ ከፀሐይ 7 እጥፍ የምታበራ እናቱን አስቀምጦ በዙሪያው እልፍ አላፍ መላእክትና ቅዱሳን ከበውት ጌታ ታየ። ሐዋርያት ይህንን ክብር መቋቋም አቅቷቸው እንደ በድን በምድር ላይ ተደፉ። በዚያች ቅጽበት ታሪክ አይቶት የማያውቅ ወደፊትም የማያየው ሰማያዊ ሥነ ሥርዓት ተጀመረ። ጌታችን ኢየሱስ ክርስቶስ እርሱ ዘላለማዊው ሊቀ ካህናት ሠራኤ ካህን ሆነ። ሐዋርያው ቅዱስ ጴጥሮስን ያንን በአንተ ላይ ቤተ ክርስቲያኔን እሠራለሁ የተባለለትን ዓለት ተራዳኢ ካህን አድርጎ በቀኙ አቆመው። ቀዳሜ ሰማዕት ቅዱስ እስጢፋኖስን በሰማዕትነት ደም ምድርን የቀደሰውን በክብር አስነስቶ ሠራኢ ዲያቆን አድርጎ ሾመው። የሥርዓቱ ታላቅነት ግን በዚህ አላበቃም። ታቦቱ፣ መንበሩ፣ መሥዋዕቱ የሚቀርብበት ቅዱስ ስፍራ ማን ነበር ብለን ከጠየቅን እመቤታችን ቅድስት ድንግል ማርያም ናት። ያቺ ዓለምን ያዳነውን አምላክ በማኅፀኗ የተሸከመች ሕያው ታቦት እርሷ ራሷ ሕያው መንበር ሆና በመካከላቸው ቆመች። ምድር ዝም አለች፣ ሰማይ እስትንፋሱን ዋጠ። ሊቀ ካህናቱ ክርስቶስ በረዳቱ ጴጥሮስና በዲያቆኑ እስጢፋኖስ ታጅቦ እናቱን መንበር አድርጎ ሰማያዊውን ቅዳሴ ቀደሰ። ሐዋርያት ከፍርሃታቸው አንሰራርተው በዚህ ሰማያዊ ድርጊት ውስጥ ተሳታፊ ሆኑ። ቅዳሴው ሲፈጸም ጌታችን ራሱ ቅዱስ ሥጋውንና ክቡር ደሙን ለሐዋርያት አቀበላቸው። በገዛ ፈጣሪያቸው እጅ የዘላለም ሕይወት የሆነውን ቅዱስ ቁርባን ተቀበሉ። እናታቸውም በልጇ እጅ ቆረበች። ከዚህ ታላቅና ቅዱስ ክንውን በኋላ ጌታችን በፍቅር የተሞሉ ዓይኖቹን ወደ እናቱ መለስ አደረገ። ድምፁ እንደ ሕያው ውሃ በዘላለም ጸጥታ ውስጥ አስተጋባ። እናቴ ሆይ አላት፣ ከዛሬ ጀምሮ በምድር ላይ ስምሽን የጠራውን መታሰቢያሽን ያደረገውን በቃል ኪዳንሽ የተማጸነውን ሁሉ ስላንቺ ክብር ስል እምረዋለሁ፣ ይቅር እለዋለሁ። ይህ የኪዳነ ምሕረት የምሕረት ቃል ኪዳን ነው። ከዚያም ወደ ሐዋርያት ዞሮ ለድካማቸውና ለፍቅራቸው ዋጋ የሚሆን ተመሳሳይ ኪዳን ሰጣቸው። በመጨረሻም የልባቸው ጥልቅ መሻት ሊፈጸም ደረሰ። ጌታችን የሰማይን መጋረጃ ገለጸላቸው። በዚያች ቅጽበት ሐዋርያት ያዩት ነገር ቶማስ ብቻውን በደመና ላይ ሆኖ ያየውን ያንኑ ክብር ነበር። የእመቤታችን ቅድስት ድንግል ማርያምን የክብር ርገት በመላእክት ሰራዊት ታጅባ በብርሃን ዙፋን ላይ ተቀምጣ የሰማይ መዘምራን በውዳሴና በዝማሬ እየመሯት ወደ ልጇ መንግሥት ስትገባ ተመለከቱ። የክብሯን ታላቅነት፣ የግርማዋን ልዕልና፣ በሰማይ ያላትን የንግሥና ክብር በዓይናቸው አዩ። የልባቸው ምኞት ተፈጸመ። ጥያቄያቸው ተመለሰ። ቅንዓታቸው በክብር ራእይ ተተካ። ከእንግዲህ ሰሚዎች ብቻ ሳይሆኑ ምስክሮችም ናቸው። ራእዩ ሲጠናቀቅ ጌታችን ኢየሱስ ክርስቶስ እናቱንና መላእክቱን አስከትሎ በታላቅ ክብር ወደ ሰማይ አረገ። ሐዋርያት በምድር ላይ ብቻቸውን ቀሩ። ነገር ግን ልባቸው በሰማያዊ ደስታ፣ አእምሮአቸው በዘላለማዊ ምስጢር፣ እጃቸው በባዶ መቃብርና በሰማያዊ ሰበን እውነት ተሞልቶ ነበር። ከዚያች ቀን ጀምሮ የፍልሰታ ታሪክ የቤተ ክርስቲያን የደስታና የተስፋ መዝሙር ሆነ። ስለዚህ ይህ ታሪክ በሞት ስለተዘጋ ምዕራፍ የሚተርክ ሳይሆን ሞትን ድል አድርጎ ስለተከፈተ የሕይወት በር የሚናገር ታላቅ ምስክርነት ነው። የሐዘን ሳይሆን የደስታ ታሪክ ነው። የሽንፈት ሳይሆን የድል ታሪክ ነው። ከኢየሩሳሌም ሁከት ከተሞላባቸው ጎዳናዎች አንስቶ በጌቴሴማኒ በሚገኘው ባዶ መቃብር በፈጠረው ግርምት አልፎ በቶማስ ልብ ውስጥ በነበረው ጥርጣሬ ውስጥ ተጉዞ በመጨረሻም በሰማያዊው ራእይ እስከ ተገለጠው ታላቅ እምነት ድረስ የተዘረጋ ድልድይ ነው። ይህ ከምድር ወደ ሰማይ ስለተደረገው የከበረ ጉዞ የሚናገር ታሪክ ነው። እናም ዛሬ ከሺህ ዓመታት በኋላም የዚህ ታሪክ ድምፅ በዓለም ዙሪያ በሚገኙ በሚሊዮኖች ልብ ውስጥ ሕያው ሆኖ ይኖራል። በየዓመቱ የነሐሴ ወር ሲገባ ከነሐሴ 1 እስከ 16 በሚሊዮን የሚቆጠሩ ምዕመናን ይህንን ጾም ሲጾሙ ዝም ብለው ከምግብ ብቻ አይደለም የሚከለከሉት። እነርሱ የሐዋርያትን የጉጉት ጉዞ በልባቸው ውስጥ በድጋሚ ይጓዙታል። የሐዋርያትን ጽናትና እምነትን ያስታውሳሉ።
የዮሐንስን የገነት ምስክርነት፣ የቶማስን የእርገት ራእይ በሐሳባቸው ይስላሉ። የእመቤታቸውን በሰማይ ያለውን ክብርና የማያቋርጥ አማላጅነት ተስፋ ያደርጋሉ። ከሁሉም በላይ ደግሞ በነሐሴ 16 ቀን የተገባላትን ለልጅ ልጆች ሁሉ የሚተርፍ የይቅርታና የድህነት መሠረት የሆነውን የኪዳነ ምሕረትን ቃል ኪዳን አጥብቀው ይይዛሉ። ይህ ታሪክ በድንጋይ ላይ የተቀረጸ ጽሑፍ ወይም በአቧራ በተሞላ መጽሐፍ ውስጥ የተደበቀ ትርክት አይደለም። ይልቁንም ሞት የሰው ልጆች ፍጻሜ አለመሆኑን፣ ነገር ግን በእግዚአብሔር ለሚያምኑ ሁሉ ከዚህ ዓለም ድካም ወደማያልፈው ክብር የሚሻገሩበት የብርሃን በር መሆኑን የሚመሰክር ሕያውና ዘላለማዊ ምስክር ነው። የእምነት ጉዞ መጨረሻ ጥርጣሬ ሳይሆን ራእይ እንደሆነ፣ የጸሎትም መልሱ ከምንለምነውና ከምናስበው በላይ እጅግ የከበረ እንደሆነ ያረጋግጥልናል። የፍልሰታ ታሪክ የሰው ታሪክ በሰማይ እንዴት እንደሚፈጸም የሚያሳይ የመጨረሻው ማሳያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።